ከዋናው ሐሳብና ጭብጥ በፊት እስኪ እንደ መንደርደሪያ እነዚህን ወሳኝና ጥልቅ ጥያቄዎች እናንሳ። ዕውቀትና ችሎታ ያላቸው ሰዎች ለምን ያለ እድገትና ለውጥ ባሉበት ቆመው ይቀራሉ? በራስ አለመተማመንና መጠራጠር ለምን የዚህን ያህል የማያመልጡት ወጥመድ ውስጥ የመግባት ያህል ስሜት ይፈጥራል? ሁሉም ሰው እኩል 24 ሰዓት እና ተመሳሳይ ሰውነትና አእምሮ ተሰጥቶት እያለ የስኬት መጠኑና የኑሮው ደረጃ ለምን ለየቅል ይሆናል? ብዙውን ጊዜ እድገት ማስመዝገብ ወይም ስኬት ላይ መድረስ ለምን ከራስ አእምሮ ጋር እንደመታገል ሆኖ ይሰማል? የእነዚህ ጥያቄዎች መልስ መገኛ የስነ ልቦና ብቻ ሳይሆን የባዮሎጂ ወይም ደግሞ የስነ ህይወትና የኒውሮ ሳይንስ ዕውቀትንም የሚጨምር ነው። ዋና ጠላታችሁ ውጫዊ ዓለም ባይሆንስ በውስጣችሁ የተደበቀ ብርታቢ እና አሰናካይ ማንነት እንዳለ ብታውቁ ምን ትላላችሁ? አእምሯችሁ ያለፈበት የድሮ መመሪያ እየተጠቀመ ባላችሁበት የችግር አዙሪት እንድትቀሩ እያረጋችሁ እንደሆነስ አስባችሁ ታውቃላችሁ? ኃይሉና አቅሙ በእጃችሁ ነው። አእምሯችሁን የማዘመን ስልጣን አላችሁ። ያን ያለፈበትን የአእምሮ መመሪያ እና አሰራር በመለወጥ እንደፈለገ የሚነዳውን አእምሯችሁን እንደ አዲስ ማሰልጠን ትችላላችሁ። በነገራችን ላይ ይህ አነቃቂ ንግግር ወይም ደግሞ ግምታዊ ሐሳብ ሳይሆን የስነ ህይወትና ኒውሮ ሳይንስ፣ ባዮሎጂካል ሳይንስ እንዲሁም ስነ ልቦና እና የባህሪ ጥናት ዕውቀትን ያጣመረ ነው። በህይወታችሁ የምትፈልጉት ሁሉም ነገር የመጀመሪያ መገኛው አእምሯችሁ ውስጥ እንደሆነ አትጠራጠሩ። ችግሩ አብዛኞቻችን የአእምሮ አጠቃቀም ሚስጥር አልገባንም። መቼና እንዴት የራሳችን ጠላት እንደሚሆን እንዲሁም እንዴት የፈለግነውን ማድረግ እንድንችል አቅም እንደሚሰጠን ጠንቅቀን አላወቅንም። አእምሯችንን የህይወታችን ብርሃን ምንጭ አሊያም ደግሞ የጨለማ መንገድ መሪያችን የመሆን እድሉን የምንወስነው እኛው ራሳችን ነን። ይህን ቪዲዮ ካያችሁ በኋላ አእምሯችሁ እናንተን እንዳይቆጣጠር ከማድረግ አልፋችሁ አዲስ መመሪያና አሰራር ትነድፉለታላችሁ። አእምሯችሁ የበላይ መሪያችሁ ሳይሆን እንደፈለጋችሁ የምትጠቀሙበት መሳሪያችሁ ታረጉታላችሁ። ይህ ያሮጌ አእምሮን አሰራር በአዲስ የመቀየር ሳይንሳዊ ሂደት ኒውሮ ኢላስቲሲቲ ይባላል። ዕለት ተዕለት ሐሳቦቻችንና ልማዶቻችን የአንጎላችንን የማስታወስና የማሰብ ማዕከል በነርቭ ህዋስ ደረጃ ጉዳት ያደርሱበታል። ያ ማለት በየቀኑ በአእምሮአችን የሚመላለሱ ሐሳቦች የወረዱና አሰናካይ ከሆኑ አእምሮአችንን እያኮማተሩትና እያዳከሙት ይሄዳሉ። በተቃራኒው በአእምሮአችን የሚመላለሱ ሐሳቦች የጠለቁ የጠነከሩና የሰፉ ከሆኑ አእምሮአችን ልክ እንደ ጂምናስቲክ እየበረታና እየጠነከረ የሚሄድበትን ሁኔታ ይፈጥሩለታል። በዘፈቀደ የምንቀበላቸው ሐሳቦችና በግድየለሽነት የምንተገብራቸው ልማዶቻችን የአእምሮን ጥንካሬና ፈተናን የመቋቋም የጽናት አቅምን የሚወስኑ የነርቭ መዋቅሮችን እያዛነፉ በውድቀት አዙሪት ውስጥ ተቆልፎብን እንድንቀር ያረጉናል። ይህ በጥናት የተረጋገጠ የኒውሮ ሳይንስ ሐቅ ነው። ይህ ቪዲዮ የአእምሮን እምቅ አቅም እንዳንጠቀምበት የሚያረጉንና በደካማና ተራ ያስተሳሰብ አዙሪት የሚከቱንን 10 አሰናካይ ልማዶችን እና ዝንባሌዎችን በዝርዝር እናቀርብበታለን። በዋናነት ከተሳሳተ ልማድ የተነሳ የአእምሮ ነርቫዊ አወቃቀር መረብ ወይም ደግሞ ኒውሮናል ኔትወርክ ስሜትን የሚቆጣጠረው አሚግዳላ የተባለው የአንጎል ክፍል ዕውቀትንና ምክንያታዊነትን የሚቆጣጠረው የፊት ለፊቱ ወይም ደግሞ ፍሮንታል ኮርቴክስ የሚባለው የአንጎል ክፍል እና የጭንቀት ሆርሞኖችን ተደማምረው እንዴት የስኬት
እንቅፋት ወደ መሆን እንደሚቀየሩ እና ከእድገት በተቃራኒ እንደሚሰሩ በሳይንስ የተደገፈ ማስረጃ ይዘን ቀርበናል። ከዚህ በኋላ የአእምሮ ማነቆ ችግሮችን ከላይ ምልክቶቻቸውን ማስታገስ ሳይሆን በሳይንስ ላይ በመመስረት በነርቭ ስርዓት ውስጥ ያለውን የችግሩን ስረ መሰረት ማስተካከልና አእምሮን ነፃ ማውጣት እንችላለን። ለዚህ ደግሞ ቀጥታ ወደ መፍትሄው ከመሄድ በፊት በነርቭ ስርዓት ደረጃ ችግሩ ምን እንደሆነ አንድ ማወቅና መረዳት አስፈላጊ ብቻ ሳይሆን ግዴታ ነው። ከዛ ቀጥሎ ነው ነፃ የሚያወጣ የመፍትሄ ቁልፍ ወደ ማግኘት የምንሸጋገረው። አንድን ችግር በዘላቂነት ለመፍታት ከመፍትሄው በፊት መጀመሪያ ስለ ችግሩ ማወቅ አስፈላጊ ነውና እውነተኛ የአእምሮ ጥንካሬ አቅም ከተቆለፈበት የመክፈት ጥበብና ኃይል ለማግኘት የባዮሎጂ ወይም ደግሞ የስነ ህይወት ተፈጥሯዊ አሰራርንና መዋቅርን የሚተነተን ዕውቀትን መጨበጥ ግድ ይላል። ስለዚህ እነዚህን 10 የተደበቁ ወይም የተሰወሩ የአእምሮ ጠላቶችን ወይም ማሰናካይ ልማዶችና ዝንባሌዎችን መረዳት ለእውነተኛ የአስተሳሰብ ልህቀት የመጀመሪያው እርምጃ ይሆናል። ይህ የፍላጎት ወይም ደግሞ የመልካም ፈቃድ ተነሳሽነት ብቻ ጉዳይ አይደለም። ይልቁንም ስልታዊ የሆነ የነርቭ ምህንድስና ዕውቀትና ጥበብ ጭምር የታከለበት ነው እንጂ። አሁን በውስጣችሁ ያለውን ጠላት ለይታችሁ ታውቃላችሁ። በቀጣይ ደግሞ ለእያንዳንዱ መሰናክል ወይም ደግሞ ድብቅ አሰናካይ የአእምሮ አዝማሚያዎች ማለፊያ ሳይንሳዊ ዕውቀትና ጥበብ ምንድነው የሚለውን የምናይ ይሆናል። አሁን ወደ 10 የአእምሮ ድብቅ አሰናካይ ማነቆች ማብራሪያ እንግባ። ማሳሰቢያ፣ ለእውነተኛ የስብዕና እድገት እውነተኛ ዕውቀት ፈላጊ ሰው ከሆንክ እንደዚህ ያሉ ትምህርቶችን በችኮላ ከቀነጫጭበህ አትመልከት። ጊዜ ሰጥተህ ደጋግመህ አድምጣቸው። እንደነዚህ አይነት ትምህርቶችን መጠቀም የምትችልበትን የኔን ልምድ ላካፍልህ። ቤት ከሆንኩ ሌላ ስራ እየሰራው አዳምጣቸዋለሁ። ትራንስፖርት ላይ ወይም ደግሞ ካፌ ውስጥ ብቻዬን ከሆንኩ ደግሞ በኤርፎን አዳምጣቸዋለሁ። ይህን በማድረግ የሚባክንብኝ ጊዜ ሳይኖር ህይወቴን የሚለውጡ ዕውቀቶችን እቀስማለሁ። እናንተም ይህን በማድረግ አጓጉል ተግባሮች የሚባክን ውድ ጊዜያችሁን ዕውቀት በመቅሰም አሳልፉት። አንደኛ፣ ለራስ አሉታዊ ነገር መንገርና አሳሪ እምነቶች ላይ መጣበቅ። ሁሌም ስራ ላይ ያለው የአእምሮ ዋናው መዋቅራዊ ኔትወርክ ስለራሳችን በምናስብበት ጊዜ ከመቼውም የበለጠ ንቁ ይሆናል። ያ ማለት ስለራሳችን የምናስበውን ተደጋጋሚ ሐሳብ በአትኩሮት ይመዘግባል፣ አጥብቆም ይይዘዋል። በዚህ መሰረት ለራሳችን የምናወራው አሉታዊ ከሆነ አሉታዊ ትርክቶችን እየጎለበቱ እንዲሄዱ ያደርጋቸዋል። የተደጋገመ ውሸት እውነት ይሆናል እንደሚባለው በአእምሮ የተደጋገመ ሐሳብም ምንም ይሁን ምን ተጽዕኖ ያለው ጠንካራ ይሆናል። አእምሮም እንደ ኖርማል ተቀብሎ ይይዘዋል። ከዛም እያንዳንዱ የህይወት እንቅስቃሴያችን ውስጥ መገለጥ ይጀምራል። ሰው ጋር በሚኖረን ተግባቦት፣ በስራችን፣ በድርጊታችን ተጽዕኖን እየፈጠረ ይመጣል። ሐሳቡ ወደ ድርጊት እየተቀየረ ልማድ ይሆናል። ልማድ ደግሞ የኛን መገለጫ ባህሪ ይወስናል። የተደጋገመ አሉታዊ ሐሳብ ወደ የተደጋገመ ተግባር ይቀየራል። የተደጋገመ ተግባር ወደ ልማድ ወይም ሀቢት ይቀየራል። ልማድ ባህሪንና ማንነትን፣ ባህሪና ማንነት ደግሞ የህይወት እውነታን ይቀርጻሉ። ለምሳሌ እኔ ህይወት ከሽፎብኛል፣ አብቅቶልኛል፣ ወይም ደግሞ ምንም ነገር በትክክል መስራት አልችልም፣ ያሰብኩትን ዓላማ ማሳካት አልችልም እና የመሳሰሉ የውስጥ ሐሳቦች ሲደጋገሙ በሂደት የአእምሮ ይዘቶች ይሆኑና የህይወትን ንድፍና ቅርጽ ቀያሽ ይሆናሉ። ይህ በአንጎል ውስጥ የፍርሃትና የሌሎች ስሜቶች ማዕከል የሆነውን አሚግዳላ የተባለውን ክፍል በማነቃቃት የምክንያታዊ ሐሳብ ማዕከል ሎጂክ ሴንተር የሆነውን የፊት ለፊት የአንጎል ክፍል ደግሞ ያደነዝዘዋል። ጊዜ በኋላ ይህ አዎንታዊነት ወደ አሉታዊነት የማርላት ዝንባሌን ይፈጥራል። ከጊዜ የተነሳ አእምሮ በእያንዳንዱ ሁኔታ መልካም አጋጣሚዎችን
ከማየት ይልቅ ችግርንና ስጋቶችን ቅድሚያ ሰጥቶ እንዲያተኩር ያደርገዋል። የዚህ ችግር የረጅም ጊዜ ተጽዕኖ ምንድነው? ስር የሰደደ ራስን መጠራጠርን ይፈጥራል። የተነሳሽነትንና አዎንታዊ ስሜት የሚፈጥረውን ዶፓሚን የተባለውን አነቃቂ የነርቭ አስተላላፊ ሆርሞን በአእምሮ ውስጥ መመንጨቱን እንዲቀንስ ያደርገዋል። በዚህም የተነሳ ለፈጠራና ለአዲስ የህይወት ግብ መነሳሳት የሚባል ነገር አይኖርም። እንዲሁም የማስታወስ ችሎታ ማዕከል ወይም ደግሞ ሚሞሪ ሴንተር የሆነውን ሂፖካምፓስ የተባለውን የአንጎል ክፍል እንዲኮማተርና በመጠን እንዲቀንስ በማድረግ አዳዲስ ዕውቀትና ስኪል የመማር ብቃትን ያዳክማል። እኔ ብልህ አይደለሁም፣ እኔ ልበቢስ ነኝ የሚሉ ገዳቢና አሳሪ እምነቶችን የውሸት መሆናቸውን ሊያጋልጡ የሚችሉ አዳዲስ ሙከራዎችንና እቅዶችን በመጋረድ እና በማስወገድ በአእምሮ ውስጥ በራሳቸው ጊዜ ተፈጻሚ የሚሆኑ አሳሪና አሰናካይ ፍልስፍናዎች ሆነው ይቀርጻሉ። ለምሳሌ የሂሳብ ትምህርት አይገባኝም ወይም ደግሞ አልችልም ብሎ የሚያምን ተማሪ ከመሞከርና ከማጥናት ልምምድ ከማድረግ ይቆጠባል። ይህም ደካማ ውጤት እንዲያስመዘግብ ያደርገዋል። ከዚያም በባሰ በሂሳብ ውጤት አለማምጣቱ ደግሞ ይህንን አሳሪ እምነቱን እውነት እንደሆነ በማረጋገጥ ያጠናክርለታል። የመጨረሻ የውድቀቱ ሰበብ ምን ይሆናል? ይሄው ተናግሬ ነበር፣ ሂሳብ አልችልም የሚል ይሆናል። ሁለተኛ፣ ከልክ ያለፈ የመረጃ ጫናና ጥልቀት የሌለው አረዳድ። የአእምሮ የማነቃቂያ ስርዓት ለአዳዲስ ነገሮች ቅድሚያ ትኩረት ይሰጣል። ይህ ማለት አእምሮአችን ብዙ ጊዜ ወደ አዲስ ነገር የመሳብ አዝማሚያ አለው ማለት ነው። ይህ ደግሞ እንደ ማህበራዊ ሚዲያና ሌሎች የተቆራረጡ የመረጃ ይዘቶች ያለ ገደብና ያለ ጥልቅ መመዘኛ ያለ ማቋረጥ መቀበልን፣ ቀጥሎም የተጋነኑና ሆን ተብለው ትኩረት እንዲስቡ በተቀነባበሩ መረጃዎች ሱስ መያዝን ያስከትላል። በማያወራ የመረጃ ይዘት ውስጥ አእምሮን መጥመድ ዋናው አንቀሳቃሽ የአንጎል ክፍል ውስጥ ያለውን የኃይል ምንጭ ወይም ደግሞ ኢነርጂ ሶርስ በማሟጠጥ የአእምሮ ዝለትን ወይም ደግሞ ድካምን ያስከትላል። በሌላ አገላለጽ አእምሮ ከዕለታዊ ወሬና ዜና ባለፈ ለዋናው የህይወት ግብ የሚሆን ኃይል ወይም ኢነርጂ ያጣል ማለት ነው። ይህ ነው እንግዲህ አእምሮአዊ ዝለት ወይም ደግሞ አእምሮአዊ ድካም የሚያስከትለው። የዚህ ችግር የረጅም ጊዜ ተጽዕኖ ምንድነው? አዲስ መረጃን ከነባር ዕውቀት ጋር በማቀናጀት ጥልቅ የማብላላት ችሎታን ከማጎልበት ይልቅ አእምሮ ግራ የተጋባና የተመሰቃቀለ እንዲሆን ያደርገዋል። ይህም አእምሮአዊ መዝረክረክን ይፈጥራል። በዚህም አእምሮ የተቀናጀ ግንዛቤ ከመፍጠር ይልቅ የተበታተነና ፋይዳ የሌላቸውን ቅንጭብጫቢ እውነታዎችን ወደ ተግባር የማይቀየሩ ዕውቀቶችን ያከማቻል። በሌላ አነጋገር አእምሮ ባላስፈላጊ መረጃ ከመጨናነቁ በላይ ያ የተደጋገመ ገደብ የለሽ የመረጃ ፍጆታ ለሌላ ለባሰ ለተዛባ አስተሳሰብና እምነት መፈጠር መንስኤ ከመሆኑ አልፎ ወደ የህይወት እውነታነትና ወደ ዘላቂ የማንነት መገለጫነት ይሸጋገራል። ለምሳሌ በየቀኑ 1000 የተለያዩ የማህበራዊ ሚዲያ ወሬዎችንና የዜና ርዕሶችን መመልከት አንድን ጽሑፍ በጥልቀት ከማንበብ ጋር የሚስተካከል የአእምሮን የማስታወስና የማገናዘብ ችሎታን አይፈጥርም። ሶስተኛ፣ ተግባርን ነገ ዛሬ እያሉ የማዘግየት እና ከባድ ሲመስል የማስወገድ ወይም የመሸሽ ዝንባሌዎች። ነገ ዛሬ እያሉ ተግባርን ማዘግየት ፈጣን እርካታን በሚፈልገው የስሜት ስርዓትን በሚቆጣጠረው የአንጎል ክፍልና እቅድን ወደ ተግባር በሚቀይረው የፊት ለፊት የአንጎል ክፍል መካከል ለሚፈጠር ግጭት መንስኤ በመሆን አእምሮ የበለጠ በብዥታ የተሞላ ግራ የተጋባ እንዲሆን ያደርገዋል። በቀላል አማርኛ ሌላ ቀን እሰራዋለሁ በሚለው የስሜት የአእምሮ ክፍልና ለምን ዛሬ አልሰራውም በሚለው የምክንያት የአእምሮ ክፍል መካከል ግጭት ይፈጠራል። በዚህ ጊዜ አእምሮ የጠራ ሐሳብ ማንሸራሸር የማይችል የተዝረከረከና ልፍስፍስ ይሆናል። የአንጎል የስሜት ማዕከል የሆነው ክፍል ከረጅም ጊዜ ጥረት
እና ውጤት ይልቅ አጭርና ጊዜያዊ እፎይታን ይመርጣል። ይህ ልማድ እየሆነ ሲሄድ እቅድን ወደ ተግባር የሚቀይረው የአንጎል ክፍል እየደከመና እየዛለ የአእምሮን ጥንካሬ እያዳከመ ይሄዳል። አእምሮ ብርቱና ጠንካራ እንዲሆን ሁሌም የታለመን ግብን ማሳካትና ቀጣይነት ያለው አዳዲስ ቻሌንጅ መሞከር ያስፈልገዋል። ቶችንና ተፈታታኝ ተግባሮችን ማስወገድ ወይም መሸሽ ከቻሌንጅ መራቅ ወይም ደግሞ የአጭር ጊዜ እፎይታን ቢሰጥም እንኳን አእምሮ ከምቾት ቀጠና መውጣትንና አዳዲስ ቻሌንጆችን ወይም ደግሞ ሙከራዎችን እንዲፈራና እንዲሸሽ ያለማምደዋል። በህይወት አዳዲስ ነገሮች ካልተሞከሩ ከምቾት ቀጠና ካልተወጣ ደግሞ እድገትና ለውጥ የሚባል ነገር መቼም አይመጣም። ይህ ችግር የረጅም ጊዜ ተጽዕኖ ምንድነው? ከጊዜ በኋላ አእምሮ ሙከራዎችንና ፈተናዎችን ከስጋትና ከውድቀት ጋር ማቆራኘቱን አጠናክሮ ይቀጥላል። ይህም ፈተናን በጽናት የመቋቋም አእምሮአዊ አቅምን ያዳክማል። በዚህ ሲቀጥል ደግሞ አእምሮ ደካማና ለአዲስ ነገር ተነሳሽነት የሌለው ይሆናል። ጥረትን ፍሬ አልባ፣ አታካች፣ ስራዎች የማይሳኩ፣ ስኬቶች የማይቻሉና ለሌሎች ሰዎች የተተዉ መስለው እንዲታዩ ይሆናል። ቀጥሎም ሁሉም በባዶ ሲቀር በራስ ላይ የጥፋተኝነት ስሜትና ባሉበት ቆሞ የመቅረት አዙሪት ይፈጥራሉ። ይህ ማለት የህይወት ትርጉም ባዶ ሆነ ማለት ነው። ለምሳሌ ውድቀትን ፈርቶ ወይም ምቹ ሁኔታን ይፈጠራል ብሎ ያንድን የፕሮጀክት ስራ ማዘግየት ወይም ደግሞ እቅድን ማራዘም ከስራው የበለጠ ጭንቀትን ይፈጥራል። በሐሳብና በሰቀቀን መታከትን ያስከትላል። ይህም አእምሮ በምንም ነገር ላይ አትኩሮት እንዳያደርግ ያደርገዋል። አእምሮ የማተኮርና አጥርቶ የማሰብ ብቃቱ ሲወርድ ያልተጠና ውሳኔ እንዲወስን፣ የተጣደፈና ጥራት የሌለው ውጤት እንዲያመጣ መንስኤ ይሆናል። አራተኛ አዳዲስ ዕውቀትን የማወቅ ተነሳሽነት መጥፋት። አዳዲስ ዕውቀት የማወቅ ጉጉት በአእምሮ ውስጥ አሲታይኮሊን የተባለውን የነርቭ አስተላላፊ ንጥረ ነገር እንዲመነጭ ያደርጋል። ይህም የአትኩሮትንና የማስታወስ ችሎታን ከፍ ያደርጋል። በተቃራኒው ይህ ካልሆነ ደግሞ አእምሮ የዕውቀት አለመብሻት ሁኔታ ውስጥ በመግባት አዳዲስ ዕውቀትና ክህሎት ከመጨመር ይልቅ በነባር ዕውቀቱ ላይ ጥገኛ በመሆን ኃይልን የመቆጠብ ወይም ያለማባከን የአሰራር ልማድ ውስጥ በመግባት ባለበት ቆሞ እንዲቀር ያደርገዋል። በዚህ እንደ ጉድ በፍጥነት በሚቀያየር ዘመን እየኖሩ አዲስ ነገር የማወቅ ጉጉትን ከፍ አድርጎ በነበረው ላይ አዲስ ዕውቀት እየጨመሩ ካልተሄደ በምንም ታምር ምንም አይነት ከፍታ ወይም ደግሞ የእድገት ለውጥ አይመጣም። የዚህ ችግር የረጅም ጊዜ ተጽዕኖ ምንድነው? የነርቭ መዋቅርና መስመሮች ግትር እንዲሆኑ ያደርጋል። በእንግሊዘኛው ኒውሮናል ሪጂዲቲ ይፈጥራል። ይህም የነርቭ ግትርነት አዳዲስ ሁኔታዎችን የመፍጠርና የመላመድ ችሎታን ያጋጭጫል። አእምሮ ያልዘመኑ ጊዜ ያለፈባቸው የአእምሮ አሰራሮች ላይ ጥገኛ ስለሚሆን ይህ የፈጠራን ሐሳብ የማመንጨት ችሎታንና ችግር የመፍታት ብቃትን ያዳክማል። ለማወቅ ባለ ተነሳሽነት በየጊዜው አዲስ ዕውቀት ያላገኘ አእምሮ አዲስ ሐሳብ የመፍጠር አቅም የትም አያመጣም። እየጠበበ እየዛለ እየቀጨጨ ይሄዳል። አእምሮን ወይም ይጠቀሙበታል ወይም ደግሞ ይገሉታል የሚባለው ለዚህ ይጠቅማል። ለምሳሌ የዓለምን አዲስ አዝማሚያዎች አጥርቶ ለመገንዘብ ችላ የሚል ዘመናዊ ሰው ጊዜ ያለፈባቸውን ስልቶችና ዘዴዎች በመከተል ተፎካካሪነቱን ያጣና ከጨዋታ ውጭ ይሆናል። አምስተኛ የውድቀት ፍራቻና ፍጽምናን የመሻት አባዜ፣ በእንግሊዘኛው fear of failure and perfectionism የሚባለው ፍጹም መሆንን መሻት የአእምሮን የአዲስ ባህሪ ግንባታ ማኮላሻ ስርዓትን ያጎለብተዋል። ይህ
ከጥንት ሲዋረድ የመጣ ባዮሎጂካል ወይም ደግሞ ስነ ህይወታዊ የሰው የተፈጥሮ ውጤት ነው። ጥንት አደጋን ማስቀረትና ህይወትን ማስቀጠል ቅድሚያ የሚሰጠው ግብ ስለነበረ የአእምሮ መዋቅር በገዛ ጥረትና ትጋት ካልተስተካከለ አሁን ድረስ ተጽዕኖ አይለቅም። አዲስ ነገር መሞከርን ከጥፋትና ከውድቀት ጋር ስለሚያያይዘው እንዳንወድቅና በህይወታችን ጉዳት እንዳናመጣ ከዛ ይልቅ ባለንበት የምቾት ቀጠና እንድንቆይ ስለሚፈልግ አእምሮአችን ሊከሰቱ በሚችሉ ስህተቶችና አደጋዎች ላይ እንዲያተኩር ያደርገዋል። ስህተትን ለይቶ የሚያሳየውን የአንጎል ክፍል ሲንጉላር ኮርቴክስ ከልክ በላይ አክቲቭ አድርጎ በማንቀሳቀስ በተቃራኒው ምክንያታዊ የአእምሮ ክፍል ጠራ ሐሳብና በተጨባጭ መረጃ በመደገፍ እንዳይሰራ በማገድ ውሳኔ ላይ የመድረስ ሽባነትን ያስከትላል። የዚህ ችግር የረጅም ጊዜ ተጽዕኖ ምንድነው? ፍጹም የመሆን ፍላጎት፣ ፍርሃት፣ ጭንቀት ስለሚፈጥር ከፍተኛ የኮርቲሶል ወይም ደግሞ የጭንቀትና የፍርሃት ሆርሞን መጠን በመመንጨት የማስታወስ ችሎታን ያዳክማል። ስጋቶችን ወይም ሪስኮችን እና ከምቾት ቀጠና መውጣትን ማስወገድ ደግሞ የአእምሮ ብርታትንና የክህሎት እድገትን ያሰናክላል። በሁሉም ዘርፍ ፍጹም የሆነውን መፈለግ ወይም መጠበቅ ለመሻሻልና ለማደግ የሚያስችለውን በቂ ነው የሚለውን እንደ መርህ በመውሰድ ወደ እንቅስቃሴና ወደ ለውጥ እንዳይገባ ያስተጓጉላል። ለምሳሌ አንድ በስራው ያልተማመነ አርቲስት ትችትና ውድቀትን በመፍራት ስራዎቹን ለህዝብ አያወጣም። በዚህም ከስራው ማግኘት ያለበትን አያገኝም። ከዚህ በባሰ ለማደግ የሚያስችለውን ግብረ መልስ ወይም የህዝብ አስተያየት ያጣል። አእምሮ በነበረውና በለመደው ላይ ስለሚቆም ምንም የማደግና የመበርታት ለውጥ አያመጣም። ስድስተኛ በማህበራዊ ተቀባይነት እና በቡድን አስተሳሰብ መታሰር። ማህበራዊ ተስማሚነትና ተቀባይነት የመፈለግ ዝንባሌ የሚመነጨው አእምሮ ለቡድን ተቀባይነት ካለው የዝግመተ ለውጥ ፍላጎት የሚመነጭ ችግር ነው። ሲወርድ ሲዋረድ የመጣው የአእምሮ አወቃቀር ከማህበረሰብ ጋር ለመመሳሰልና ተቀባይነት ለማግኘት የሌሎችን ባህሪ መኮረጅን እንደ ትክክለኛ መርህ አድርጎ ይቀበለዋል። ማንኛውንም ግጭት ወይም አለመግባባት ለማስወገድ ሲባል የአስተሳሰብ ብዝሃነት ይገደባል፣ ባለበት ይወሰናል። ታሪክ እንደሚነግረን ብዙ ተአምር የሚሰሩ አእምሮዎች ከማህበረሰቡ ወይም ከግሩፕ አስተሳሰብ ማፈንገጥ ተቀባይነትን ያሳጣል ብለው ስላመኑ ብቻ ተሰናክለው ቀርተዋል። ምንም ቢከብድ እንኳን በተቃራኒው ባመኑበት ሐሳብ በጽናት የቀጠሉ ብዙ ድንቅ ፈጠራዎችንና ግኝቶችን ለዓለም አበርክተው ያለፉም ብዙዎች ናቸው። ይህ የሆነው እነዚህ ታላላቅ ሰዎች የተለዩ ፍጥረቶች ሆነው ሳይሆን በአንድም በሌላም ትክክለኛው የአእምሮ አጠቃቀም ስለገባቸው ነበር። እያንዳንዱ ሰው አዲስ አእምሮ ይዞ ይፈጠራል። ጥንካሬና ጽናት ከሌለው ግን ራሱ ባመነበት ሳይሆን ማህበረሰቡ ባመነበት በተቀበለው ልክ ተገድቦ ይቀራል። ወሳኝ ሐሳብ ማፍለቂያ ቦታ በሆነው የፊት ለፊት የአንጎል ክፍል ወይም ደግሞ ፍሮንታል ኮርቴክስ ውስጥ ተግባራዊ እንቅስቃሴ በመቀነሱ የተነሳ ነጥሎ ብቻን ያመኑበትን ሐሳብ የመተንተንና ወደ ተግባር የመቀየር ችሎታን ያዳክማል። በማህበረሰቡ ዘንድ ተቀባይነት ለማምጣት ሲባል እንደ ህዝብ ማሰብ ሲዘወተር በአእምሮ የሚመላለሱት ሐሳቦች ሁሌም የብዙሃኑና ተመሳሳይ ይሆናሉ። ይህም አእምሮ እንዲዳብርና እንዲበለጽግ እድል አይፈጥርም። ባጭሩ ቲንኪንግ አውት ኦፍ ዘ ቦክስ ወይም ደግሞ ከሳጥኑ ወጥቶ ማሰብ የሚባለው ነገር ጥቅም ላይ አይውልም ማለት ነው። የፈጠራን ተነሳሽነትና ችሎታን ይገድባል። አልበርት አንስታይን እንዳለው ተመሳሳይ ሐሳብ እያሳቡ አዲስ ነገር ወይም ደግሞ ፈጠራ መጠበቅ እንደ እብደት ይቆጠራል። የህይወት ህልምህ ጋር ቶሎ መድረስ ከፈለክ የግሩፕ አስተሳሰብን ማራመድ ትተህ ያለ ፍርሃት ከመንጋው ተነጥለህ ጉዞህን ቀጥል።
7ኛ ስር የሰደደ ውጥረትና በቂ እንቅልፍ ማጣት። ስር የሰደደ ውጥረት ወይም ጭንቀት ኮርቲሶል የተባለውን ሆርሞን ከፍ ያደርገዋል። ይህም የማስታወስ ማዕከል ወይም ሂፖካምፓስ የተባለውን የአንጎል ክፍልና የፊት ለፊት የአንጎል ክፍልን ይጎዳል። በቂ እንቅልፍ አለማግኘት መርዛማ ኬሚካሎች የሚያስወግደውን የነርቭ ስርዓት እንቅስቃሴ ያውካል። በዚህም የተነሳ መርዛማ ንጥረ ነገሮች ለምሳሌ ከአእምሮ መዳከም ጋር የተያያዘውን አሚሎይድ እንዳይወገድና እንዲከማች ያደርገዋል። ከዚህ የተነሳ አእምሮ የተሰራባቸው ነርቮች ወይም ህዋሶች እየተጎዱ ሲሄዱ የአእምሮ ጥንካሬና ብቃት ይቀንሳል። አዲስ የነርቭ ስሮች እድገት ወይም ኒውሮጀነሲስ መዛባትና የነርቭ መገናኛዎች የመለጠጥ ችሎታ ወይም ሲናፕቲክ ፕላስቲሲቲ ይዳከማል። ማሰብና ውሳኔ አሰጣጥ ስልታዊ ከመሆን ይልቅ ቅጽበታዊ ወይም ደግሞ ጋፈጥ ወይም ማምለጥ የሚሉት አይነት ይሆናል። ይህ የአእምሮ አሰራር ደግሞ በ21ኛው ክፍለ ዘመን የማይመጥን ይሆናል። ለምሳሌ እንቅልፍ ያጣ ባለሙያ አእምሮ የዛልና የተዳከመ ስለሚሆን የረጅም ጊዜ ውጤቶችና መዘዞችን ሳያንሰላስልና ሳያገናዝብ በችኮላ ወይም በአቋራጭ ውሳኔ ላይ ይደርሳል ማለት ነው። 8ኛ መርዛማ ግንኙነቶችና የስሜት ባዶነት። መርዛማ መስተጋብሮች ሂፖታላሚክ ፒቱታሪ አድሬናል አክሲስ የሚባለውን ዘንግን ያነቃቃሉ። ይህ ምን ማለት ነው? ሰውነትን በውጥረትና በጭንቀት ሆርሞኖች ያጥለቀልቁታል። እንደ በሽታ ከአንዱ ወደ አንዱ ያሉታዊ ስሜት ተላላፊነት ይፈጠርና አካላዊና አእምሮአዊ መታወክ ያስከትላል። ለምሳሌ ተስፋ የቆረጠ የትዳር አጋር በትንሽ በትልቁ የሚያማርር የሥራ ባልደረባ በስሜታዊ መጋባት ወይም መተላለፍ ሊምቢንግ ሪዞናንስ አማካኝነት የአእምሮን የነርቭ ስርዓትን ይለውጠዋል። ወደደም ተጠላም አብሮ የሚኖር ሰው አስተሳሰቡና የእውቀት ደረጃው ተጽዕኖ ያደርጋል። ይህ በስሜት ብቻ ሳይሆን በአእምሮ መዋቅር ብሎም በአስተሳሰብ ተጽዕኖ ይፈጥራል። የዚህ ችግር የረጅም ጊዜ ተጽዕኖ ምንድነው? የአእምሮ ጉልበት ወይም ሜንታል ኢነርጂ ለእድገትና ለስኬት ከመዋል ይልቅ ለስሜታዊ መደላደል ይውላል። ለምሳሌ ስለ ስራ እቅድና ግብ በማሰብ ፈንታ ስለ አንድ ሌላ ነገር ደጋግሞ ማሰብና መጨነቅ ይከተላል። ለራስ የሚሰጥ ግምትና መተማመን ይሸረሸራል። ይህም የእጦት ወይም የጥረት አስተሳሰብን ወይም ስካርሲቲ ማይንድሴትን እንዲፈጠር ለምሳሌ ያለማቋረጥ የሚተችህ ጓደኛ በራስ መተማመንህን አጥተህ ራስህን እንድትጠራጠር ያደርጋል። ይህም አዳዲስ እድሎችንና መልካም አጋጣሚዎችን ለመሞከር ወደ ኋላ እንድትልና እንድታመነታ ያደርጋል። 9ኛ ቆሞ ቀር አስተሳሰብና የተጠቂነት ስሜት። መለወጥ አልችልም የሚል ቆሞ ቀር አስተሳሰብ ከጥረትና ከስኬት ጋር የተያያዘውን የአንጎል ማዕከል ሪዋርድ ሴንተር ተነሳሽነትና እንቅስቃሴ እንዳይኖረው ያፍነዋል። የተጎጂነት ወይም ደግሞ የተጠቂነት ስሜት ከጊዜ ሂደት የሚመጣ አቅመቢስነት ሜንታሊቲን በመፍጠር የፊተኛውን ዋናውን የአንጎል ክፍል ወይም ደግሞ ፍሮንታል ኮርቴክስ የተባለውን የችግር መፍታት ብቃቱን ያዳክመዋል። የፊተኛው የአንጎል ክፍል ወይም ፍሮንታል ኮርቴክስ ሲደክም ወይም ባለበት ሲቆም ደግሞ በአጠቃላይ የአእምሮ አቅም ይወርዳል፣ ይዳከማል። ረጅም ጊዜ የዚህ ችግር የረጅም ጊዜ ተጽዕኖ ምንድነው? ተነሳሽና አነቃቂ የሆነው የዶፓሚን መጠን ከሚፈልገው በታች መቀነስ ለአዲስ ተግባር ወይም ግብ የመነሳሳት ስሜትን ያዳክማል። አእምሮ ኃላፊነትና ሪስክ መውሰድን አይደፍርም ወይም ለአዲስ ነገር መነሳሳት ያቆማል። በራስ ተማምኖ ከመቆም ይልቅ በውጫዊ ማረጋገጫ ወይም ደግሞ ኤክስተርናል አፕሩቫል በሌሎች ላይ ጥፋትን በማላከክ ላይ የተመሰረተ አቋም ይይዛል። ለምሳሌ የደረጃ እድገት በሌለው ስራ የታሰረ ሰራተኛ ማንም አያሳድገኝም ብሎ ስለሚያምን ክህሎቱን ማሳደግ ያቆማል። ኃላፊነት ወስዶ ለአዲስ ፈተና ወይም ቻሌንጅ ራሱን ንቁ አያደርግም። 10ኛ ብዙ ስራዎችን በአንድ ጊዜ መስራትና
በተበታተነ አትኩሮት ላይ መተማመን፣ በአንዴ ብዙ ስራዎች መሃል መጠመድ የትኩረት መበታተንን ይጨምራል። በዚህም አእምሮ በቀድሞ ስራዎች ላይ ተንጠልጥሎ በአሁን ስራ ላይ ሙሉ ትኩረት ማድረግ ይሳነዋል። ይህ የአጭር ጊዜ ወይም ደግሞ የስራ ላይ ማስታወስ አቅምን ይቀንሳል። እንዲሁም ኮርቲሶል የተባለውን የጭንቀት ሆርሞን መመንጨትን ስለሚጨምር ሌላ የአእምሮ ጉዳትና የጤና ችግር ያስከትላል። የዚህ ችግር የረጅም ጊዜ ተጽዕኖ ዋናው የትኩረት ማዕከል ወይም ደግሞ ፎከስ ሴንተር የሆነውን የአንጎል ክፍል የአፈጻጸም ብቃቱን ያወርደዋል። ያለ በቂ አትኩሮት ጥልቅ ስራ መስራት የማይቻልበት ደረጃ ላይ ይደረሳል። ይህም የአእምሮአዊ ብቃት እድገትን ያቀጭጨዋል። አእምሮ የሚያረካ ስኬት እንዲያስገኝ በአንድ ጊዜ አንድ ስራ ለዛውም አትኩሮት በማይበታተን ሁኔታ መስራት መቻል አለበት። ይህ ሲሆን የአእምሮ የማሳካት አቅምና አትኩሮት እያደገ ይሄዳል። ለምሳሌ በየ5 ደቂቃው ማህበራዊ ሚዲያን እየተመለከቱ የቢሮ ሪፖርት መጻፍ ስራውን ለማጠናቀቅ የሚፈጀውን ጊዜ በእጥፍ ከፍ ያደርገዋል። የስራውን ጥራትም በግማሽ ያወርደዋል። እንግዲህ የአእምሮን አቅም የሚቀንሱ ወይም ደግሞ የሚያዳክሙ 10 የአእምሮ መሰናክሎች እነዚህ ናቸው። ምናልባት ከባድ ወይም ተስፋ አስቆራጭ ሊመስል ይችላል፣ ግን ዋናው ኃያል እውነት ይሄ ነው። አእምሮ እንደታሰረ የሚቀር ወይም የማይለወጥ ፊክስድ ነገርም አይደለም። ላይ የተዘረዘሩት እያንዳንዱ የአሰራር ስልቶች ሁሉም እንደገና ሊቀረጹና ሊቀየሩ የሚችሉ ናቸው። የአስተሳሰብ ልቀት ዋናው ፍሬ ነገር ይሄው ነው። የአእምሮን ባዮሎጂካል አሰራር በመረዳት በላዩ ላይ የበላይነትን መያዝ ወይም መቆጣጠር መቻል። የእርሱ የተግባር እርምጃ ዛሬ የእሱ ተግባራዊ እርምጃ የሚታወቀው ዛሬ በጣም ልበውን የነካውን ወይም ስሜታውን የሳበውን ከአስሩ መካከል አንድ የአእምሮ ማነቆ ይምረጡና ያንን እንዴት ማስወገድ እንዳለበት አስቡበት። ያንን ወጥመድ ለመስበር ወይም ለመቀየር የሚያስፈልግ አንድ ትንሽ ዕለታዊ ልማድ ለይተው ያከናውኑ። ምናልባት አእምሮን የመገደብ እምነትን በማስረጃ በመወገድ ትኩረትን የሚሰበስቡ የጥልቅ ስራ ጊዜያትን በመመደብ ወይም ይህ በቂ ነው የሚል የጊዜ ገደብ ማዘጋጀት ሊያካትት ይችላል። የአስተሳሰብ ልቀት ማይንድሴት ማስተሪ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። የነዚህ ከላይ የተዘረዘሩ ችግሮች መፍትሄዎቻቸው በቀጣይ ቪዲዮ ሲጫን እንዲደርሳችሁ ደግሞ የኖቲፊኬሽን ምልክቱን ጫኑ። ሐሳብ አስተያየት ወይም ደግሞ ማንኛውም ጥያቄ በአስተያየት መስጫው ላይ ማስቀመጣችሁንም እንዲሁ አትርሱ። በሚቀጥለው እነዚህ እያንዳንዱ ወጥመዶች ለመስበር የአእምሮ ጥንካሬን ሬዚሊየንስ ለመገንባት እና የአእምሮውን እውነተኛ አቅም ሙሉ በሙሉ ለመክፈት የሚያስችሉ ትክክለኛ አቅጣጫቸውን እና በማስረጃ የተደገፉ ልማዶችን በጥልቀት እንመረምራለን። ስለዚህ ቀጣይ የምንጭነውን ቪዲዮ መመልከት ወሳኝ ነገር ነው። አስተሳሰቡን ይግሩ ወይም ይቆጣጠሩ፣ ህይወቱን ይቆጣጠሩ። በሚቀጥለው ቪዲዮ እንገናኝ። ባይ ባይ።